ሰላም እንዴት ናችሁ? በአፕሮድ ሴሽኖች ነን። በዛሬ ቪዲዮአችን የምናየው ጣሊያን ሀገር ሆኖ በቦሎኛ ዩኒቨርሲቲ የወጣ ስኮላርሺፕ አለ። ስለሱ የምናይ ይሆናል። ይህ ስኮላርሺፕ ቦሎኛ ዩኒቨርሲቲ የሚቀርብ ሲሆን ለ2026 እስከ 2027 ትምህርት ዘመን ለዓለም አቀፍ ተማሪዎች በሁለት አይነት የገንዘብ ድጋፎች የቀረቡ ሲሆን በመጀመሪያ ለዲግሪ ምንም አይነት የትምህርት ቤት ክፍያ የሌለው ማለት ነው። በሁለተኛ ለኑሮ ወጪ የሚሆን በአመት እስከ 11,000 ዩሮ የገንዘብ ድጋፍ የሚደረግለት። ለዚህ ስኮላርሺፕ አፕላይ ለማድረግ መሟላት ያለብን መስፈርቶች አሉ። እነሱም አንደኛ ዲግሪያችን ሆኖ ሌላም ከጣሊያን ውጭ የተማርን ሰዎች መሆን አለብን። ሁለተኛ ማመልከቻ በሚዘጋበት ቀን እድሜያችን ከ30 ዓመት በታች መሆን አለበት። በሶስተኛ ይህ ስኮላርሺፕ ተማሪዎች የሚመርጠው በፈተና ውጤት ስለሆነ ለባችሎርስ የሶሻል አሰስመንት ቴስት የፈተና ውጤትም ማቅረብ አለብን። ለማስተርስ ፕሮግራም ደግሞ የጂአርኢ ፈተና ውጤት ማቅረብ ግዴታ ይሆናል ማለት ነው። በመጨረሻም ላይ የሚያደርግ ሰው የጣሊያን ዜጋ መሆን የለበትም ነው የሚለው። ስለዚህ ኢትዮጵያውያን አፕላይ ማድረግ እንችላለን ማለት ነው። ይሄ የገንዘብ ድጋፍም እንዴት በምን አይነት ይሰጠናል የሚለው በአመት እስከ 11,000 ለአንድ አመት የሚሰጥ ሲሆን ጥሩ ውጤት ካመጡና በቂ ክሬዲት ካከማቹም በየአመቱም ይታደስ ይሆናል ማለት ነው። ከዛ ዩኒቨርሲቲው ክፍያ ሙሉ በሙሉ ነፃ ይሆናል። ይህ ስኮላርሺፕ አፕላይ ለማድረግ ወይም ደግሞ መከተል ያለብን ቅደም ተከተሎች በመጀመሪያ የኤስኤቲ ፈተናዎች አሁኑን መውሰን ነው። ከዛ ውጤቱን በቀጥታ ለቦሎኛ ዩኒቨርሲቲ እንዲላክ ማድረግ ይሆናል ማለት ነው። ከዛ በመቀጠል በዩኒቨርሲቲዎች ኦፊሻል ድረገጽ ላይ በመግባት አካውንት መክፈት ይጠበቅብናል። በመቀጠልም መማር የምንፈልገውን የትምህርት ዘርፍ በመምረጥ አፕላይ የምናደርግ ይሆናል ማለት ነው። በበለጠም ወደ ኦፊሻል ሊንካቸው ገብታችሁ በደንብ ቼክ አድርጋችሁ ያለው ዲቴይልም አፕላይ ማድረግ ነው። የዚህ ስኮላርሺፕ ዴድላይኖች በመጀመሪያ የኤስኤቲ ኦር ጂአርኢ ውጤቶች የምናስገባበት በየካቲትና ግንቦት 2026 መካከል ይሆናል ማለት ነው። በመቀጠል ማመልከቻ የሚከፈትበት ጊዜ በጥር ወይም በየካቲት ወር ሲሆን የማመልከቻ መዝጊያ ቀን የሚሆነው በግንቦት 2026 የሚዘጋ ሲሆን ይህ ስኮላርሺፕ ከሌሎቹ ለየት የሚለው አንደኛ የስራ ልምድን እንዲኖረን አያስገድድም። ሁለተኛ በዩኒቨርሲቲዎች ውስጥ በእንግሊዝኛ ለሚሰጡ አብዛኞቹ ትምህርቶች በደንብ የሚያገለግለን ሲሆን ከዛ የከፍተኛ የኤስኤቲ ኦር ጂአርኢ ውጤት ካለን የማሸነፍ እድላችን በጣም ሰፊ ነው ማለት ነው። ስለዚህ ካሉት የተለያዩ ዘርፎች አይተን በምንፈልገው አይነት ኮርስ መርጠን አፕላይ ማድረግ ይሆናል። ከዛም በጥንቃቄ አፕላይ ማድረግ የሚያስፈልግ ነው። መልካም እድል እያለን ኦፊሻል ሊንካቸው ከዲስክሪፕሽን በታች የምናስቀምጥላችሁ ይሆናል እና ለዚህ ቻናል አዲስ ለሆናችሁ ላይክ፣ ሰብስክራይብ ማድረጋችሁ አትርሱ። እንዲሁም ለሌሎች እንዲደርሳችሁ ሼር ማድረግም እንዲሁም አትርሱ። በቀጣይ ቪዲዮ እስከምንገናኝ እኛ በዚህ ተሰናብተናል። ቸር ቆዩ።